አራገፈ ይላል። ወደ እሳት አራገፈ፣ ወደ ወጣበት ሰይጣን ለመጨረሻ ወደሚሄድበት እሳት፣ ወደ ሲኦል፣ ወደ እሳት አራገፈ። ልክ ሲያራግፉ ይሄ ሰውዬ እንዳላሉ ሁሉ ነፍሰ ገዳይ ነው ብለው ፊት ለፊት እንዳላሉ ሁሉ እግዚአብሔር ከባህር እንኳን ቢያወጣው በሕይወት እንዲኖር አልፈቀደም እንዳላሉ ሁሉ እዛው ሲያራግፍ በልባቸው ምን አሉ? ይሄስ አምላክ ነው ብለው ሐሳባቸውን ለወጡ። ሰይጣን ምናቸውን ተጠቀመ? ሐሳባቸው። አጠገቡ ያለው ሰው ሐሳብ ደህና ነው በሉት። ንገሩልኝ በጌታ ፊት ለፊት እያያችሁ አሁን ራሱ ምን እያሰብክ ነው በሉት። ዝም ብለህ አሁን ራሱ ምን እያሰብክ ነው? ምን እየተረጎምክ ነው? ምን እየሰነጠክ ነው? ምናምን በሉት። ራሱ ይሄን ራሷን አሁን ልጅ ምን እያደረገው ነው? ራሱ ምትል የሆነ ሴት ይወጥ ነው እባቡ ገብቶብን ይሄ ባባ ይወጣል። ሐሳብህ ነው መፈወስ ያለበት። ለዛ ነው በቀደም ስነግረው እኔ አጋንንት ማስወጣት አልወድም፣ አጋንንት መለየት ነው የምወደው አልኩ። ሰውየው በምን እንደተጠቃ ሳይ የማስተምረውን አውቃለሁ። አያ ሐሳቡን ከሆነ ያበላሸው ሐሳቡን ነው የምፈውሰው። ስጋውን ከሆነ ያሳመመው ለሂሊንግ ነው የምጸልየው። ጮህ ደግሞ የሚወጣ ከሆነ አስጩካ ያስወጣል። እንትናቸው ይለያያል። ልፈልግ ለምሳሌ አሁን ላይ ላለው ቅባት ተራ መናፍስት የሚመደብ ይመስላል። አሁን ቀጥሎ እኔ ስንት ነገር እንደሚደግስልኝ አስበው። ይሄ ሁሉ አይምሮ አስተካክዬ ስወጣ ቆንጆ ቢሮ የሚሰጠኝ ይመስላል። እያማረ ይቀራል። ቀጠሮ ነው የሚይዝልኝ። የሆነ ቀን አዝናናለሁ ብሎ ቀጠሮ ነው የሚይዝልኝ። ሐሳባችን አበላሽ። ሁለተኛ ቆሮንቶስ ምዕራፍ 11 ጳውሎስ ሐሳባችሁ ተበላሽቶአል፣ ለክርስቶስ ካላችሁ ንጽሕናና ቅንነት እንዳትጎዱ እንዳትበላሹ ብዬ እፈራ። ጳውሎስን አስፈራው። ጳውሎስ ፈራ። ምን? የሐሳብ ብልሽት ምን ይሰራልናል? የተበላሸ ጢም ያለ ጉባኤ፣ የተበላሸ ሐሳብ ግን ጢም ያለ ጉባኤ ምን ይሰራልናል? የሰው ቁጥር ነው እንዴ ኢትዮጵያ ያጠራት? አሁን የኢትዮጵያ ቤተክርስቲያን ያጠራት የሰው ቁጥር ነው እንዴ? አንተ ጤነኛ ሐሳብና ጤነኛ አይምሮ እንጂ ቅባት መሻጣች የተቀቡት ሰዎች ሐሳባችን አንዝቶ እንጂ ሐሳባችሁ ተበላሽቶ እና የሐሳብ ብልሽት ለክርስቶስ ካላችሁ ቅንነት ንጽሕና ያጎልናል። እየሰማኸኝ ነው? ክብር ለኢየሱስ ይሁን። ለክርስቶስ ያላችሁን ቅንነት ይወስደዋል የሐሳብ ብልሽት። ሐሳብ ማበላሸት የሚወደው ደግሞ ዴቭል። ለምሳሌ የሔዋንን ሐሳብ እኮ ያበላሸው በሐሳብ እንደ እግዚአብሔር እንደምትወዱ ስለሚያውቅ በእውኑ እግዚአብሔር ከዚህ ፍሬ እንዳትበሉ አዟት አይዲያን ያበላሽ። ሌላ ምን አበላሽ? ልጅቷ እኮ ኩል እንደሆነች አሪፍ ሚስት ናት። ታውቃለህ ደግሞ የሚስት አይዲያ ከተበላሸ ኢትዮጵያ አለቀለ። ነው መጣ አንድ ሴት ዓለም ነው ያበላሸችው። አንድ ሴት ትዳር አታፈርስም ማለት ዘበት ከኤደን ገነት ነው ያስወጣችው። ምን እንደምትቀር ከእግዚአብሔር ትቆርጣለች። አጋንንት ሲገባባት ይሰማሻል ወይ? ቤቱን አበጥብጪ ጋር ታጠገብሻለች። ዋዘ ቤቱን አበጥብጪ ጋር በያት አትል ችግር ስላለብሽ ያሻትና እያየሻ ቤቱን አበጥብጪ ጋር እናቴ የሆነ ኩንታል የሆነ ጆንያ መንፈስ ገብቶባት ሰውየው ከስራ ውልቅልቅ ብሎ ሲመጣ ደሞ መጣ ብሏል። ሰውየው ሳይመጣ ይወጣል። ወደከች ሐሳብ አበላሽቶባት ከባቡ ጋር ነው የሚውሉት ሴቶቹ። ምን ነው አላ ያውም ጊዜ ወሰዱ። እንዴት ነህ ባቤ? እንዴት ነህ ማን ነው ትለዋለች። ያወራሉ። ብቻቸውን ሲያወሩ አልሰማም ሴቶቹ ቤት ታው ሐሳባችሁን ያበላሻል። ከዛ አስቀጥሎ እናንተ ብቻ አይደለም ከእግዚአብሔር መንግስት ያጎላችኋል። አንተ ስለ ቤት ማወራ መስሎህ ነው? ከኤደን ገነት አስወጣቸው። ሐሳብ አበላሽ። እዚህ ጋር ያበላሸው ቅድም ለዚህ የሚያክል ሐዋርያ ያበላሸው ሐሳብ ነው። መልሶ ጳውሎስ ያስተካከለው ሐሳብ ነው። እባቢቷን አራግፎ ወዳጆቼ ሐሳባችን ቸርች ውስጥ ከተስተካከለ ለመፋቀር እሳት ለመንደድ በጣም ደቂቃ ይፈጅ። ሐሳባችን እናስተካክል።
ፊልጵስዩስ ምዕራፍ 2 ላይ ጳውሎስ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ እንዲሆን የሰይጣንን ሐሳብ አለማስተናገድ ከፈለግ የኢየሱስን ማሰብ ይችላል። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ይሁን። በኢየሱስ ዘንድ ያለ ሐሳብ እና የእሱን አስቡ። የሰይጣን አዲክትድ እንዳትሆኑ ከፈለጋችሁ የኢየሱስን አስቡ። የኢየሱስን ስታስቡ ስታገኙ የሰይጣን እየመጣ ሪጀክት ያለ እየተጋጨ ይመለስ። እግዚአብሔር ሐሳባችንን ይባርክ። አንድ ሰው አሜን ይበል። አሜን በሏ። እግዚአብሔር ሐሳባችንን ይባርክ። ሰው ታውቃለህ፣ የሆነ ጉዳይ ካሰበ ያደርገው። ሲያስብ አታየው፣ ሲያደርግ ግን ታየዋለህ። ያ ድርጊት የሐሳብ ውጤት። እኔ የሆነን ሰው እደፈዋለሁ ብላ አታውቅም። እግዚአብሔር ምስክር ካሰብ የሆነ ቀን አጋጣሚ ነው የሚያመቻችልን ሰይጣን የደፈዋለሁ ቲኬት ስለወሰድ እሱ ደግሞ ሰውየውን ይዞ ሊመጣል ትደፈዋል። ከዛ የሰይጣን ተላላኪ መሆንን እናያለን። አየህ፣ ስታስብ ነው እንጂ ያላየን አንተ ከሞት ትቆይታለህ። ለዛ ወንድሙን የሚጠላ በሞት ይኖራል። አየህ፣ እየጠላ እዚህ ቦታ ላይ እየኖርክ መስሎ ነው ሞተ ነው የምትኖረው። የሞተ ሰው ሲራመድ አንተ ትሆናለህ። ሞቶ የሚራመድ ብቸኛ ሰው አንተ ነው። በጣም ብዙ ታላላቅ አገልጋዮች ቸርቻቸው ላይ ለብዙ ስልጠና ይጠሩኛል እና እኛን ሁሉ እኮ ነው የምትሞግተን እና ስናይ አልተማርክም ምናምን ቴዎሎጂ የለም። የምን ቴዎሎጂ ከግለቴ ይውሰደኝ እንዴ? ቴዎሎጂ ጥሩ ነው። ቴዎሎጂ ታሽቶሎጂን ግን አይተካም። ይሄ ታሽቶሎጂ እኔ በመንፈስ ቅዱስ ነው ግራጁዌት ያደረኩት። ወዳችኋል። አሜን። ተረጋጉ። ይንደፋችሁ። ቀጥሎ እንዴት እንደምታረጉ ብቻ አስቡ። ምንም ነገር ቤታችሁ ብቅ ሲል ቀጥሎ ምን እንደምታረጉ ሰይጣን አቅጣጫ የመሰወር ስራ እንጂ የሚሰራው ቻሌንጁ ሲመጣ አቅጣጫ የሚያሳየው መንፈስ ቅዱስ ብቻ። ስለዚህ የተነደፋችሁ ሰዓት ላይ ተረጋጉ። እንዴት እባቡ እንደምትገኝ ከዛ ቀጥሎ ያለውን ስም ማጥፋት ተቋቋሙት። ይህ ሰውዬ ነፍሰ ገዳይ ነው ስትሉ ማስታወስ ያለባችሁ 270 እስረኛ እንዳዳንኩ የቅርብ ጊዜ ታሪክ ነው ብለህ ፎቶ አሳየው ለሰይጣን። ታውቃለህ፣ የሰይጣን ደክሜ አይደለም ሞቼ በልተዋል። ሞቼ ሳልኖር በልተዋል። አይምሯችሁን ይጠቀማል። ጳውሎስ ያለውን የመጨረሻ ሐሳብ ነግሬያችሁ እንጸልያለን። ሐሳቡን አንስተው አለ መሳት ከመጠቃት ያተርፋል። አጥል ሐሳብ ሊያስት ነው የሚመጣው። ጳውሎስ ሐሳቡን ግን አንስተው ነው። ድርጊቱማ ግልጽ ነው። አይዲያውን አንስተው ለምን የብርሃን መልአክ መጥቶ እስኪመስል ድረስ። ምን ማለት ነው የብርሃን መልአክ? መልአክ ታውቃላችሁ፣ መልእክተኛ ነው ወይም አገልጋይ አይደለም። ትክክለኛ ሐዋርያትን እየመሰለ አለ ጳውሎስ። በሱ ዘመን የነበሩት ራሱን ይለውጣል። እግዚአብሔርስ እናንተ ያዕቆብ ልጆች የጠፋችሁ አይደላችሁም። ለምን? እኔ እግዚአብሔር አልለወጥም። ሰይጣን የብርሃን መልአክ እየመሰለ ራሱ ምን ይላል? ይለውጣል። የኛ አምላክ አይለወጥም፣ አይለዋወጥም። አንድ ሰው አሜን ይበል። እግዚአብሔር ለአንተ መልካም ነው፣ ለዘላለም አይለወጥም። ለዘላለም አይለወጥም። እግዚአብሔር ለአንተ ቤት ፍቅር ነው፣ እሱ ለዘላለም አይለወጥም፣ ደግሞ አይለዋወጥም። ይህንን ነው ሰይጣን ከአንተ ውስጥ የሚወስደው። ልክ ቻሌንጅ ሲገጥም እግዚአብሔር ትቶክ እግዚአብሔር ተለውጦብህ እግዚአብሔር እንደማይረዳ ነው የሚነግርህ። ለምን? ራሱን ስለሚለውጥ። ወንድ ከሆነ ቤት አይገዛልኝም። ሰይጣን የሚወደኝ ከሆነ ቆንጆ መኪና አይገዛልኝም በኮቴ ከሚያስገደኝ። አየህ፣ እግዚአብሔር ለእኔ ሳይገዛልኝም መልካም ነው። ነገር ግን እግዚአብሔር ያልገዛልህ እንዲህ ስለሆነ ነው ብሎ የሚነግርህ ደግሞ ይሄ ዱርዬ ነው። አጠገባቸው ያለው ሰው እግዚአብሔር ለአንተ መልካም ነው በሉት። ድገምና እግዚአብሔር ለአንተ መልካም ነው በሉት። አይለወጥም በሉት። አይለወጥም ማለት ይሆን ከናው ነው። እግዚአብሔር ፍቅርነቱን አንደኛ አይቀይርም፣ ነባር ነው። ስታጠፋም አይለወጥም። አሎ አይለዋወጥም ማለት ደግሞ ቋሚ ባህሪ ነው። የሆነ ቀን እንትን ሲል እንትን ጊዜ እንትን አናንተ አይለወጥም፣ አይለወጥም፣ በዙፋኑ ላይ አይለወጥም። ወጋ እሱ ነው ድሩዬው ነው ራሱ እንደዚህ